Roma boqonnashan lakkoofsa tokko irraa kaafne sagalee waaqayyo waliin ilaalla. Roma መጽሐፍ ምዕራፍ 5 ከቁጥር 1 ጀምሮ ከናፍስ አመንቲዳን ቀጀልቶታ እርገታኔ ጎፍታን ኬኛ ኢየሱስ ክርስቶስ ዋቀዮን ብራ ነገቀምና ከራሳ አያነሳ ሚየፈቹ እራ ከን አማቲ ያቹን አርገነራ አብዲን ኡልፍነ ዋቀዮ እራ ህርማቹ ኛስ ገመቹን ሂመና ከነመለስሞ ግድሪ ኦብሳ አከፊዱ ቤክና ግድርስ ኑት ዱፉስ ገመቹ ሂመን ኦብሲ ቆሮሙን bu'aafidu qoramuu bu'aas abdii fida sababiin waaqayyo jaalala isaa karaa hafuura qulqulluu nuuf kenneen gooftaa keenya keessatti dhangalaaseef abdiin immoo nu hin yeelleessuudha. Roomaa መጽሐፍ ነው ያነበብኩት። መጽሐፉን የጻፈ ጳውሎስ ነው። ጳውሎስ ሙሉ በሙሉ የሚያተኩረው ሰዎች በጸጋ እንደምድኑ ነውና በስራ ማንም ሰው መዳን እንደማይችል ሰው መጽደቅ የሚችለው በክርስቶስ ኢየሱስ ብቻ እንደሆነ በየትኛም ጳውሎስ የጻፈ መጽሐፍ ውስጥ የተለያዩ መጽሐፍቶችን ጽፏል። ወደ 13 የሚሆኑ መልእክቶችን ነው ጳውሎስ የጻፈና በዚህ መልእክቶችም ውስጥ በሁሉም መካከል እሱ በጻፈ መጽሐፍቶች መካከል ሰው መጽደቅ የሚችለው መዳን የሚችለው ወደ እግዚአብሔር መንግስት መግባት የሚችለው በክርስቶስ ኢየሱስ ብቻ እንደሆነ በጌታ ሰው መጽደቅ እንደሚችል ነው የሚያስተምረው። ና ጳውሎስ እንደሌላ 12ቱ ሐዋርያቶች ከኢየሱስ ጋር የነበረ ወይ ፍለፊት የተገናኘና ኢየሱስን ሲያወራ ወይ ከኢየሱስ ሲማር ሰው አልነበረም። ጳውሎስ ከ12ቱ መካከል አይደለም። ጳውሎስ ጌታ ኢየሱስ ክርስቶስ ከሄደ በኋላ የመጣ የተነሳ ሐዋርያ ነው። የጳውሎስ አመጣጥ እንደዚህ ነው። ጳውሎስ በጣም ጠንካራና ከባድ የአይሁድን ሃይማኖት ወይ የአይሁድን እምነት የሚያራምድ አደገኛ ለእምነቱ የሚቀና ሰው ነበር። ጌታ ከሄደ በኋላ የኢየሱስ ወንጌል በመድር ላይ መስፋፋት ጀመረ። ከመንደር ወደ መንደር መግባት ጀመረ። ከሀገር ወደ ሀገር መግባት ጀመረ። ሊያፍኑት ይፈልጋሉ፣ ወንጌሉ ይፈነዳል። ሊያቆሙት ይፈልጋሉ፣ ሰዎቹ ሌላ እሳት ተለኮሰባቸው። እሱ ሄደ ሲባል ልጆቹ ላይ ሐዋርያቶች ላይ የነበረ መንፈስ ሌላ እሳት አስነሳ። በዚህ ዘመን እሳቱን ሊቋቋሙ ከተነሱት መካከል በኃይለኛ ወንጌልን አፍናለሁ እቋቋማለሁ አቆማለሁ ብሎ ከተነሱት መካከል የመጀመሪያና ዋነኛ ተብሎ የሚጠራ ጳውሎስ ነበር። ይሄ ጳውሎስ ተብሎ ስሙ የተቀየረበት ሰው ከዚህ በፊት ሳኦል ተብሎ የሚታወቀው በሐዋርያት ሥራ መጽሐፍ ምዕራፍ 9 ቁጥር 1 ላይ ጌታ ኢየሱስ ክርስቶስ በደማስቆ መንገድ ላይ በከባድ ብርሃን የተገለጠለት የሚገርም ሊያሳድድ እየወጣ ሊያጠፋ እየወጣ ጌታ የተገለጠለት ሰው ነው። ዛሬም አንድ ነገር ልነግራችሁ ፈልጋለሁ። ያው ውስጣችሁን ያለውን ነገር መድፈን ይፈልጋሉ። ታውቃለህ? የናንተ ራእይ ማቆም ይፈልጋሉ። የተሰጠን እውነት ሊያቆሙ ይፈልጋሉ። ይሄ ወንጌል እንድደበቁ ይፈልጋሉ። ወዳጆች አንድ ነገር አረጋግጬ ልነግራችሁ ፈልጋለሁ። ሰው ባኖሩ እንኳን እነኚህ የማይናገሩ ግዑዞች ኢየሱስን ይሰብኩታል። ወንጌል ለዘላለም ይቀጥላል። እጃችሁ ከፍ አድርጉና ወንጌል ይቀጥላል በሉ ባካችሁ። እጆለ የሮሰን ካውን ጳውሎስ ሙደቹም ጳውሎስ እርገምቶታ ኩደለማን ወሊን ፈካት ጳውሎስን ኩነማ ዱባ ይረዱፌፊ ነማ የሮጎፍታን ኢየሱስ ክርስቶስ በየለፋ ይረጅሩ እንቱረ ቱሬ ሃተው ይመለ እርገማ ይሰጀል ቀባ ጀደ በአዲስ ኪዳን ውስጥ የመጀመሪያ ሐዋርያ ተብሎ የተጠራ ሰው ነው። ግን እንደዛ አልነበረም። ዱባን ኑፌ ይወለ ገልገሌ ፈቴ ዱፌ ከውም ሲሳ ሎላን ወልቀበታ እርገጎፍታን ደሜን ቦዳ ወንጌል ሊጎፍታ ቢየቲ ረትን በበለተ ደቼጉቱ ወንጌል ሊቀበት ገንደቶ ኮኬሰ ዳበቱ ዲደ ጆለ ወንጌል ናነቶ ኮኬሰ ዳበቱ ዲደ ከተማቶ ኮኬሰ ዳበቱ ዲደ መነቶ ኮኬሰ ዳበቱ ዲደ ወንጌል ሊደርቤደም እርጋን ሲቀበ ገልገለ ከን ሐርከከ ወልቀብ ሄንዳበቱ ሙልአኒ ከሄንዳበቱ አብዲስ ከሰ ሰነዳበቱ ዋቀዮ ገልገለ ከን አከስና እንጀዳራ ጫብሰደ በስንጀራ ዋቀሽ ማታ ምና ያለው መሰለ ለቫዳጃር የወንጌል እሳት ቤተ መንግስት ሲገባ ያያየው ነው ያለውት። የሆነ ተራ ነው ተናናሽ ነው የሚባሉ ሰዎች ሰንጥቆ ቤተ መንግስት ሲገቡ ኢየሱስ ምድር ላይ የሚሰብኩ አርዳካ ቱባ ሰምብርታኒያ
የሆነ የተጣሉ የሚመስሉ የተረሱ የሚመስሉ ግራ የተጋቡ የሚመስሉ ልዩ ቅባት ያለባችሁ ልጆች ዛሬ ከዚህ ይነሳሉ አርካ ከወል ቀቢ ወንጌል ልንዳበቱ ጀዲ ይነመረ እጃችሁ ከፍ አድርጉና በኃይል ወንጌል አይቆምም በሉ ባካችሁ ወንጌል አይቆምም ወንጌልን ልናግደው አንችልም ኤርጋን ከኛ ዮታይ ሙለታ ከነዩ ዮታይ ውጂ ከነዩ ዮታይ ጅሩ ከነለ ኦልማ ከነዩ ዮታይ ወንጌል ወሊ ወልቀበታ ከናም ኑዳቡ እንደንደተን እኛክሱ ደንደተን ይበተዲ እኛክሱ ደንደተን አካ ጃርሰ በዳ ቻ ኤሰባተ ኤሰገልተ ጀቹ ደንደት አተው መለ ዳቡ እንደንደት እርጋሲ ከበገልገለካል አዲስ አበባን ጨምሮ ኢትዮጵያን ከጫፍ እስከ ጫፍ ዓለምን ከጫፍ እስከ ጫፍ የወንጌል ሰደድ ምድርቷ ላይ በዚህ ዓመት ይለቀቃል የሚገርም ነገር ነበር ወዳጆቼ ጌታ ኢየሱስ ክርስቶስ ከሄደ በኋላ በቃ ይሄ ነገር እንደው ተገላግለናል ስሉ በ12ቱ አይደለም በነበሩ ሳይሆን ማለት ሌላም ተነሳበት ይገርማችኋል አይገርምም እኛም ባንኖር ሌላ ይነሳል አንተ ሰው ባይኖር ድንጋይ ይሰብካል ሰማይ ይሰብካል ውሃዎች ተራራዎች ይሰብኩታል የእጆቹ ስራ ይገልጡታል እሱ ኢየሱስ ያድናል ሰባኪ ባይኖር ኢየሱስ ይሰበካል ወዳጄ ልቀቅና አሜን እና ጎፍታር ኢየሱስ ክርስቶስ ኤርገዴ መንቦደ ወንጌሊ ዳበትና ጀናን ኢትባአት ኢጆለን ኢብደ ቀበቴ መንደረ ከሰ ብትኖፍት ዋን አዳተ ኩቱቴ ከነራ ከንከ ጳውሎስ ይሰዳ በጋፈ ጀዱ እንኑ ገረገሌቲ ገረ ወንጌላ ጋፈ ገሉ ሁጂ ጋሪ ሆጀታ ቱሬ ታቃለ እና ጳውሎስ በጣም ጥሩ ስራ ሲሰራ የነበረ ሰው ነው ሳኦል ተብሎ በፊት የሚታወቀው ሰውየው ጥሩ ስራ ይሰራል እና ሃይማኖተኛ ነው የአይሁድን እምነት በጣም በኃይል ከሚያራምዱ ሰዎች መካከል ነው ኢየሱስ ከተገለጠለት በኋላ ቀጥታ የገባ ለጳውሎስ ሰው ለካ በሃይማኖትና በስራ አይድንም አሁን አንዳንድ የከተማችን አስተማሪዎች ራሱ ቀን በቀን ትድናለ የሚል ትምህርት ቀን በቀን የሚባል ድነት የለም በመድር ላይ ሰው መጽደቅ የሚችለው በክርስቶስ ኢየሱስ ነው አይታል አይደለ ቀን በቀን የምናደርገው ቅድስና ነው ሰው ቀን በቀን ሊቀደስ ይችላል ወደ ፍጹም ሊያድግ ይችላል እንጂ ቀን በቀን ድነት የሚባል ነገር የለም አንዴ እጃችን ከፍ አድርገ ኢየሱስን ስንቀበል የሰይጣን መንግስት ሙሉ በሙሉ ተቀዳለች እና ሰዎች በራሳቸው መዳን እንደማይችሉ በስራ መዳን እንደማይችሉ ሰው መጽደቅ የሚችለው በክርስቶስ ኢየሱስ ብቻ እንደሆነና በአንድ ሰው ምክንያት ሞት ወደ ምድር እንደመጣ በአንድ ሰው ምክንያት ህይወት ወደ ምድር እንደመጣ የሚያስተምረው የአንድን ሰው ሞት የሚገርማችሁ በአዳም ምክንያት ይሄ አዳም የሚባለው ሁላችን የአዳምና የሔዋን ሰው ልጅ ሁሉ ይወክላል አዳም የሚገርማችሁ አዳምን ከሌላ ሰዎች ለየት የሚያደርገው ሰው ነው ግን ሰው ልጅ ሁሉ የሚወክሉ አዳም ነው ይገርማችሁ በሱ ምክንያት ሰው ሁሉ ሟች ነው በአንድ ሰው ምክንያት ሞት ወደ ህይወት ከመጣ በኋላ አንድ ሰው ደግሞ ከሰማይ ተላከ ሞትን ከምድር ላይ የሚያስነሳ ልቀቅና አሜን በል በአደባባይ ላይ የክስ ፋይልን የሚቀድ ያጣትን ቀንበር የሰባበረ ዛሬ ማታል አንድ ሰው ትንቢት አለኝ የክስ ፋይል ከናንተ ቤት ላይ የክስ ፋይል ከናንተ መስሪያ ቤት ላይ በጌታ በኢየሱስ ስም በአደባባይ ላይ ዛሬ ይቀደዳል እና በዛ ዘመን ጳውሎስ በጣም ጠንካራ የወንጌል ሰው ነው በአዲስ ኪዳን የመጀመሪያ ሐዋርያ ተብሎ ተጠራ ሰው ግን በመጨረሻ ነው የመጣ የመጀመሪያ ነው ይሆን ሶስት ጉዞ አድርጓል ጳውሎስ በህይወት ዘመን የወንጌልን ጉዞ የሚባለው አዲያምሰ ወንጌላ ሰዲጎዴራ ኤርገማን ጳውሎስ ወረገረ ኤፌሶን ረድ ኤርጋንን ጀልቀባ ኤፌሶን እቲያንሲያሞ ገረ ፊልጵዮስ እቲያንሲያሞ ገረ ተሰሎንቄት አራተኛ ምቅድ ነበር ሶስቱን ጉዞ ካደረገ በኋላ አራተኛ የጳውሎስ እቅድ ወደ ሮማ ነው ሮማ በዛን ዘመን ሀገሪቷ ውስጥ ምቹና በጣም ጥሩ ቅንጡ ከምትባሉ ከተማ ለፖለቲካ ሆኖ ለንግድ በጣም የምታመችና መንገዶች ሁሉ ወደሷ የሚያመራ ትልቅ የምትባል ከተማ ናት ዛሬም ቢሆን ሮማ በጣም ትልቅ ከተማ ናት እሷ ማለት የዛሬ ጣሊያን ከአውሮፓ ከተማዎች መካከል አንደኛ ከተማ ናትና ጣሊያን ናት በዛም ዘመንም በጣም ተጽኖ ፈጣሪ የሚገርም ብዙ በሮች ወደሱ የሚወዝ አራተኛ ጉዞን ወደዛ ማረግ በሚፈልግበት ይሄ ጉዞ ግን እንደፈለገ ያልተሳካለትም
ምክንያቱም ምንድነው በመካከል ታስሮ በአይሁዶች ከተማ ወይ በእስራኤል በመትባለው በዋና ከተማ 2 ዓመት ከታሰረ በኋላ ወደ ሮማ መጥቷል። የመጣ ግን ወንጌልን ለመስበክ አይደለም፣ ታስሮ ነው የመጣ። በአንድ ቤት ውስጥ ሆኖ የሚገርባችሁ በአንድ ቤት ውስጥ አስሮት በሚያስቀምጡበት ጊዜ አሁንም 2 ዓመት ነው የተቀመጠ። ግን ዝም ብሎ አልተቀመጠም። አሁን ነው መጻፍ ጀመረ። የሮማ አመታት የተነው እዛ እስር ቤት ውስጥ ነው። አንድ ነገር ልነግራችሁ ፈልጋለሁ። ሊያፍኑ ይፈልጋል፣ ሊያስሩ ይፈልጋል፣ ሊያቆሙ ይፈልጋል። እኔ ግን የሚታየኝ ይሄ ነው። እልቁኖ ተለቀ፣ ተፈተ፣ ምድርቷ ላይ በእሳት ተለቀቃለ። እጃችሁ ከፍ አድርጉና ተፈትቻለሁ በሉ። ድገሙና ተፈትቻለሁ በሉ። እኙ ነከተን በኩ ገልገለ ከነ እርጋንሲ ቀባ ዋቀዮ ሲከራ እና በእስር ቤት ውስጥ ሆኖ ነው የጻፈ። ጳውሎስ በህይወቱ ምንም ብታረገው ወንጌልን ከመናገር ራሱን አይቆጥም። ምንም ብታረገው ዝም የሚል ሰው አይደለም። ያላየ ነገር የለም። ወንኒን አርግነ እንጂ ኡልፍነ ወጣ ጳውሎስ አርገር ጉድነ ወጣ ያርገር በኩም ሰው ወጣ ጳውሎስ ፕሮፌሰር ራበረተ ዋን ማፈየት ወጣ ይወላልቱ ቃማንቲካ ነመይጀ ነማትን ቶል ስታየው በጣም ትንሽው በአይን የማያምር የሆነ አናሳሚ መስሎ ነው። ውስጡን ግን ተራራ ተሸክሞ ይሄዳል። ዛሬ ማታ ትንቢት አለኝ። ሲያዩ ለሰው የማይመቹ አቫጋዲ ቬላቫር ሲያዩ ሁኔታ የጨቆናቸው የተበደሉ ገለልተኛ የሆኑ በር ተዘጋባቸው። ነገ ግን እቺ ምድር ላይ ሬካ ፕሮፋና ማላቮሪያ ልዩ ማተብ የሚመታላችሁ ሰዎች ይታዩኛል። አከናምን ኑላሉሚት አብደጅረ ከይሰከን አርከከ ወልቀብ በረኩመ ለማፍቁ ለሰደት ይሄ ወንጌል ማለት ነው። የሰው ቤት አይደለም። የሰው ልብ እየሰበረ ይገባል። ባካችሁ ልቀቁና አሜን በሉት። ወንጌል ያልገባ ከተማን ነው አይደለም ይገባል ምንለው የምን ከተማን? ከዚህ ሰዓት በኋላ ኢትዮጵያን ከጫፍ እስከ ጫፍ ወንጌል ያልገባ ልብ ውስጥ እየሰበረ ይገባል። እያንኳኳ ይገባል። ላ በሚጽፍበት ጊዜ ጳውሎስ ምንድነው ምለው? ሰውላል መስደቅ የሚችለው እስቲ አንብብልኝ ከ5 ጀምሮ። እንግዲህ በእምነት ስለጸደቅን በጌታችን በኢየሱስ ክርስቶስ በኩል ከእግዚአብሔር ጋር ሰላም አለን። ያችሁ ከፍ አድርጉት። ከዛሬ ጀምሮ ለዘላለም የማይቋረጥ ሰላም ወደ እናንተ ቤት ገብቷል። እኔ ሰላም አጥቻለሁ ተረብሻለሁ የምትሉ ሰዎች ከዘመናት በፊት ጌታ ኢየሱስ ክርስቶስን እጅግ ከፍ አድርገህ የተቀበልከው ቀን ማንንም ከቤት የማይወጣ ሰላም ወደ ቤት ገብቷል። አይታችኋል። ከእግዚአብሔር ጋር ተላይተን ሰላም አጥተን ነበር። ምክንያቱም ሰው ከእግዚአብሔር ጋር ተላይቷል። ጌታ ሰውና እግዚአብሔርን እኛና እግዚአብሔርን ያስታረቀን አንድ ያደረገን እንደገና ሰላም ይዞ ወደ ምድር የመጣ ኢየሱስ ነው። ሰው የት ጋር ነው ከእግዚአብሔር ጋር የተላለፈ? አጭር ነገር እኮ አታድርጉ የተባለ ነገር ነው ያደረገ። እግዚአብሔር በሕይወት ዘመኑ የሚፈልገው አንድ ነገር ነው። ትእዛዙን እንድንፈጽም ቃሉ እንድንኖር ይፈልጋል። አጭር ነገር ነው ያዘዛቸው፣ ግን ብዙ ነገር ነው ያመጡብን። ሁሉንም ተጠቀሙ ከአንድ የሚገርም ሰው ልጅ በጣም የሚገርመኝ ምንም ሰተ አንድ ነገር ብትከለከለው ያችን ነገር ምን እንደሆነ አላቅም። ሰው አያርፍም። የሰው ልብ አያርፍም። ዛሬም አንድ ነገር ልንገራችሁ፣ ማረፍ ካለብን በጌታ ላይ እንረፍ። አሜን። አሁን ሰው አንድ መኪና ከነዳ የሚያርፍ ይመስላል። ቤት ከሰራ የሚያርፍ ይመስላል። ሰው ምንም ብትሰጠው ምንም ቢያገኝ ሌላን ይፈልጋል። ያልነዳ እስከምነዳን ከነዳ በኋላ ሌላም ይታያል። አሁን መኪና የምትነዱ ሰዎች አይታችኋል። ትልቁ መኪና ያዞ ዞር ብሎ ያንተ መኪና ያያል። ትንሹን እየተያየን እኮ ነው ምንሉ። አይናችን ተሰቅሎ ነው የሚውለው። አንድ ነገር ልንገራችሁ፣ የሰው ልጅ የሚያሳርፍ ዘላለማዊ የሆነ ሰላም የሚሰጥ እሱ ብቻ ነው። ልቀቁና አሜን። ስለዚህ ሰው ከእግዚአብሔር ጋር ተላለፈ። ሰው በስራ መዳን አይችልም። ዛሬም አንድ እንልነግራችሁ በፈልገው እዚህ የኛ ሀገር ላይ የሚታወቁ ጥሩ ነገር የሚሰሩ ምግብ ለሰው የሚሰጡ ልብስ የሚገዙ
እታችኋል የድነት መንገድ የሚያደርጉ እንደዚህ የሚባል ድነት የለም ሰው ልጅ ከእግዚአብሔር ጋር ተጣልቷል ተለያይቷል አሁን ሰው ከገነት ወጥቷል ወደ ገነት መግባ መንገድ አጭር በሩ ኢየሱስ ነው መግባት ለመመለስ ወደዚህ ለመምጣት ሕይወት ለማግኘት ሰላም ለማግኘት በሩ ኢየሱስ ነው እጃችሁ ከፍ አድርጉና በሩ ኢየሱስ ነው በሉ ድገሙና ኢየሱስ ነው በሉ ኢየሱስ የጌታ መንፈስ ለዘጠኝ ሰዎች ተናግሮኛል እጃችሁ ከፍ አድርጉት ወሪ ዲපተኒ ረከተኒ ነመሰገል ዋቀዮ ነትዱበቴ ኢላ በከተራ በከደደባ ወረቦይቸ ከሰርተ ዋቀዮ ከናንጀ መነሞቲ ሴንተር ሲንጀረ ዋቀ ዘጠኝ ልጆችን እግዚአብሔር ሰዎችን እግዚአብሔር ተናግሮኛል ላርዳቡራ ዳዳባስ ነገስታቶች ቤት ትገባላችሁ ማታ በህልም አያለው ንጉስን እጃችሁን አንዱ እኔ ነኝ ሌላ ማን እንደሆነ አያለው ግደ ጌታ በጣም ትልቅ ነገር ያሳየኛል ከአንዳንድ ሰዎች ፊት ድንባር ሲፈርስ አያለው አጥር ሲፈርስ አያለው ተለቆ የሚወጡ ሰዎች አያል የማላቀው ትውልድ ተስቦ ሲመጣ አያል እግዚአብሔር ዛሬ እንደዚህ ይለኛል ከዛሬ ጀምሮ ማንንም የማያቋርጦ ሰላም ወደ ቤታችሁ ገባ ሐረራ ካሴ ነገኒ ኤኑለ ዳቡ እንደነ መነከ ሰንገሌራ እና አዳም እግዚአብሔር አታድርጉ ያለው ነገር ካደረገ በኋላ ሰውና እግዚአብሔር ተለያየ አሁን እግዚአብሔር ሰውን በራሱ እጅ ነው የሰራ እንደራሱም ነው የሰራ ገነት የሚባለው ነገር አዘጋጅቶለታል ይሄ ገነት መግባት ያለበት ሰው ከዚህ በፊት ነግራችኋለሁ አይደል ሰው የሚዋጋበትን የራሱ የሆነ ከባድ ነው የሚባለው ነገር የለም ለሰው ልጅ አይታችኋል ሰው ቀንደለም የሚዋጋበት ነገር የለም ሰው የሆነ መርዘለው እንደ ኢባብ የሆነ ኢባብ እንኳን በጣም ከባድ ነው ከፈለገ አንበሳን እንደርፋል ታቃላችሁ ሰው ግን ከባድ የተሰጠ አንድ ነገር አለ እሱ ምንድነው ጭንቅላት የሚባል የሚገርማችሁ ቀንድ ያለውን አርዶ ይበላል ጥርስ ያለውን አስገብቶ ብር ይሰበሰብበታል አንበሳ ቱሪስት ብርያ እጃችሁ ከፍ አድርጉት ዋቀዮ ሰሙኑ ከነ ካና ጨየቹ ማልየቹ ዳ ሁንደ ይረቱ ሞቲኑ ጎዴ ሁንደዩ አከብንኑ ጎዴ ኤርጋሲ ቀባ ገነማ ካና በረከነ ከሳ ዋን ሀርከ ከሰኔም በእነቱ ሀርከ ከከሰ ሰና በዚህ አመት ቤታችሁ እጃችሁ ገብቶ የማቅ ነገር ይገባል ምክንያቱም እንደነው ሰላም የሆነው ኢየሱስ ወደ እናንተ ቤት ወጥቷል ከተለያየ በኋላ በአዳም ምክንያት ሞት ወደ ምድር መጣል በኢየሱስ ምክንያት ሕይወት ወደ ምድር መጣ ኦሬዲ ጌታ ኢየሱስ ክርስቶስን አምነን ከተቀበልንበት ሰዓት ጀምሮ ያ የክሱ ፋይል ተቀዷል ዶሴው ተዘግቷል የሚገርማችሁ አሁን ቤተ መንግስት ለመግባት ዝም ብሎ ተገዶ ይገባል ቤተ መንግስት ራሱ ተብሎ አይገባም ወይ ከፕሬዝዳንቱ ወይ ከጠቅላይ ሚኒስቴሩ ከሱ ምን ልታገኝ ይገባል ፍቃድ ልታገኝ ይገባል የሚገርማችሁ ግን የጠቅላይ ሚኒስቴሩ ልጆች ቤተ መንግስት ለመግባት ፍቃድ አይጠይቁ ምክንያቱም ልጅ ናችሁ እጃችሁ ከፍ አድርጉት እኛ አሁን ለመግባት የምንሰራ ነገር የለም ልጆችን እጅ ከፍ አድርግ ባክ ከዛሬ ጀምሮ ዘላቂ ትገባለ ልቀቅና አምበለ እኛ ገብተናል ኦሬዲ እኛ ልጆች ነን እኛ አሁን ሰርተ ምን ገባ የለም አሁን ገነት ለመግባት ምን ሰራ ነገር ምንም የለም አጭር ነገር ልንገራችሁ ገነት ለመግባት ምን ሰራ ነገር የለም በቀራኒዮ መስቀሉ ላይ ተሰርተና አይታችኋል መቅደሱ ማደራ ማለት መቅደስ ነው የመንፈሱ ማደራ ስለሆነ ማለት ነው በዋጋት ለተገዛን ማለት ነው የራሳችን ስላለን ራሳችን ላይ እንደፈለግነው ማድረግ አንችልም እንደሚፈልገው ነው መኖር ያለብን እሱ ሌላ ትርጉም ነው ታይቷል እንደምንፈልገው ሳይሆን እንደፈለገ ነው መኖር ያለብን ወዳጆቼ ለምን የመንፈሱ ማደራ ነን መቅደሶች ነን ይሄ ማለት ስራ እንታገል አይታል ስራው ምንም ውጤት ስላላመጣ ይሄ የስራውን የሚያመለክቱት 10 ትእዛዛት ነበሩ በብሉይ ኪዳንም ስታዩ አንዱም ሰው ሊተገብሩ አልቻለም ሊኖሩ አልቻለም ኢየሱስ የመጣበት ዋና ምክንያት ራሱ ያልመጣ እኮ ነብይ የለም ሁሉም ተልኳል
እኔ ብቻ ቀርቼ ህዝቡ ይህን ልግባ የሚል ህዝቡን ከራሱ በላይ የሚወድ እንደ ሙሳ አይነትም መጥቷል። ብዙ ህግ አምስቱ የህግ መጽሐፍ ውስጥ ያልሆነ ያልተባለ ነገር የለም። ግን ልንድነው አልቻልንም፣ ልንመለስ አልቻልንም። ያ የክስ ፋይል አልተቀደደም። መጣ ኢየሱስ አቫርዳካታሪያ ሰማይ የፈጠረ መጣ፣ ምድርን የፈጠረ መጣ፣ ራሱን አሳልፎ መጣ። ዛሬም አንድ ነገር ልነግራችሁ ፈልጋለሁ። እስከ ዛሬ ገብታችሁ የማታውቁትን መንደር ልትገቡ አዲስ ቁልፍ በእጃችሁ ይገባል። ልቀቅና አሜን። ወዳጆቼ ሰው ልጅ እንደሚፈልገው ሳይሆን ጌታው ከሱ እንደሚፈልግ መኖር አለበት። ሰው መቀደስ ካለበት መቀደስ አለበት፣ ግዴታ ነው። እኛ የራሳችን አይደለም፣ በዋጋ ተገዝተናል። ስለዚህ ስለ ራሳችንም ብዙ መጨነቅ የለብንም። ምክንያቱም የተከፈለልን ዋጋ እንደሆነ ይሄ የዶላሩ ዋጋ አይደለም፣ የፓውንዱ ዋጋ አይደለም። እጆለ ገቲ ኬኛ ሚአዳ ገቲ ወርቄሚት ገቲ ብሪሚት ገቲ ፓውንዲ ገቲ ዶላር ገቲ ዳካ ኡልፋታ ተቆሚት ገቲ ኑፍ ከፈለመ ልቡዳ እጆለ ሰርተን እንድናለን። አሁንም እንስራ የምንለው ከሆነ የፈሰሰው የደሙን ዋጋ ማቅለል ይሆናል። ይሄ ከባድ ድፍረት ነው፣ መነካካት ነው የሚሆነው። ያ የተወጋ መርሳት ይሆናል፣ ያ የተሸከመ መስቀሉ መርሳት ይሆናል። ሄይ ተከፍሎልናል ወዳጆቼ፣ ሞቶልናል ወዳጆቼ፣ ሞትን ድል አድርጎ ተነስቷል ወዳጆቼ። ሄይ ተሸንፏል፣ ሞት ተሸንፏል ወዳጆቼ። አጣት ተሸነፈ፣ የአጣት ቀንበር በኢየሱስ ተሰበረ። ልቀቅና አሜን በልባክ። ዛሬ ማታ አንድ ነገር ልነግራችሁ ፈልጋለሁ። በደሙ ጉልበት ያ የፈሰሰ ደም እዚህ ምድር ላይ ተሸማቀ ተቦሳቅለ አይደለም የምትኖረው። ከዛሬ ማለዳ ጀምሮ ቀና ማለት ትጀምራለህ። እጃችሁ ከፍ አድርጉና ቀና በልባካችሁ። አጣጫ እኔም ቢሮ ራሱ ለመግባት አንዳንዴ ፍቃድ ትጠይቃል። ሰው ነገ ሲመጣ ፍቃድ ይጠይቃል። እና የሆነ ሰው በር ላይ ይኖራል። ድንገት ልጆች ወዴት ነው የምትሄደው ይላል አሉ። የኔ ልጆች አሉ ታውቃለህ፣ እንዳታመጡ ነው የሚሉ። ለምን ፍቃድ አይጠይቁም? ዝው ብለው ነው የሚገቡት። አረውጡ እየሰራ የለም ይሄ መኖር አይደለም ሂዱ ልስል የለም፣ መኖራም የለም ቢሮም የለም። ልጅ ሁሉም ቦታ ዘለው ነው የሚገባ። ወዳጄ ልቀቀደኝ። መግባት ያለብህ ሁሉ ዛሬ አባቴ ያለው ሁሉ ያንተ ነው። ዛሬ ዘለ ትገባለህ። ልቀቅና አሜን። እንደውም ራሳ ከገቡ በኋላ ሰው ይፈልጋል አሉ። ያስገባሉ፣ ልጆቹ ያስገባሉ። በር ላይ ቆመም ሰው ቆሞ እየጠበቀ ነው። እንዲህ ክፍት አድርጎ ሰው መግባት አለበት ይላሉ። የኔ ልጆች ፍቃድ አይጠይቁም። እናንተ እኮ ማለት ነው የእግዚአብሔር ልጆች ናችሁ። እጃችሁ ከፍ አድርጉት። ልጆች ናችሁ፣ ወራሽ ናችሁ። ይሄንን ማለት መጽሐፉ ሲናገር ምድራዊ 100 እጥፍ ነው ይላል። የተቦሳቀላችሁ ኪሳችሁ ባዶ የሆነ አካውንታችሁ 30 ነው ምናምን ባንክ ላይ ከፍታችሁ ባዶ ቡክ ይዛችሁ የምትሄዱ ሰዎች ዛሬ ቤታችሁን ባርካለሁ፣ ዛሬ ኪሳችሁን ባርካለሁ፣ ዛሬ ህይወታችሁን ባርካለሁ። እግዚአብሔር በበረከት ቤታችሁን ይነካል። እና አንዳንድ ሰው ዛሬም እንደገና ሊባረክ የሚጸልይን የማያውቅ ቦጅባጃ መንፈስ የምን ገና በረከት መጠየቅ ነው፣ የምን ገና ሰላም መጠየቅ ነው። ባክ ብድግ በልና ውረስ እንጂ ግባ እንጂ ተፈቅዶልሃል። እኔ አሁን ባርከኝ ብዬ አይደለም የምጸልየው። ከመስጊዱ የመጣ ቀን ነው የተባረኩት። እጃችሁ ከፍ አድርጉት። እኛ ማለት ነው አንድ ሱፍ ለብሰን ሀብቱ ከየት መጣ ይጠና ነው የሚባለው። ሀብታችን ከሰማይ ነው። እጃችሁ ከፍ አድርጉት። ሀብቱ ከየት መጣ፣ ቢሊየን ከየት መጣ እየተነብዩልን እኮ ነው። የነገ ነው የሚያዩልን። ከየት እንደመጣ እኔ ራሱ አላቅም። አጥንቴ መታገኘው እኔ ራሱ አላቅም። የበላን ነው የሚያውቀው። የለበስኩ ነው እንዴት እንደተባረኩት ለኔም አልገባም። ገፍትሮኝ ነው። አጋዱራ ሀዳባ ጄሌ ቤሬሌ ቦሪያ ዛሬ ማታማ እንደሆነ አላቅም። አንድ ሰው ድንገት ወደ በረከት ይገፈተራል። አላቆም ለራሱ አላቆም። አኩባዳላ ባሪያስ በገቢ ህይወት እንዴት እንደዚህ ሆነ ብለህ ብትጠይቀኝ አላቆም። እዛ ነው ግን አንድ ነገር ገብቶኛል። የተከፈለልኝ ዋጋ አውቃለሁ። መስቀሉ ላይ የተከፈለን አውቃለሁ። የኔን ውርደት ሲሸከም አውቃለሁ። የኔን መከራ ሲሸከም አውቃለሁ። ዛሬ ወደ በረከት ይገፈትርሃል።
ባለፈው አንድ ሰው መጥቶ ቢሊየነር ነው ሀብቱ ጠና እየተባለ ነው አለኝ ምንም አገኘው ማልኩት እኔ ራሱ ግራ በጣም ቢሊየነር ነው ሀብቱ ጠና ያብቱ ምን አጥናው እኔ ራሱ አጥንቻ ያልደረስኩበት አንተ ከየት ታመጣ እጃችሁ ከፍ አድርጉት 2018 ነግሬሃለሁ ውድ መኪና ምትነዳ አንተ ምን አርግ እንደ ታርገ ላስረዳችሁ ምን አያምኑም እኮ አንን ነው ምሉት ውድ መኪና ምትነዳ ውድ ቤት ምትይዘው የማይገባ ሀገር የምትገባ አንተ ነህ ልቀቅና አሜን ለአንድ ሰው ዛሬ ማታ በር ይከፈትለታል ውድ መኪና ይነዳል ውድ ኑሮ ምን ወዶ ከየት መጣ አላቆም ግን አንድ የሚያቆ ነገር አለ መሰቃት የለብም ተሰቅሎልኛል ሄዲ መንከራተት የለብኝም የተከፈለ ዋጋ በቂ ነው የኔ ሊጨመር አይገባም ጋቲን ከሰን ተደበለሙን ቀቡ ከንከፈለ በገሃዳ አርከከል ቀቢ ዋቀዮ ከናንጀዳ ገነማ ከና ነመድደሚ ሰገል ከራነም ንተኮ አርገም በን በልበለነመ ተኮ በነመም በን ከራሃራ ይረይሳም ባሰደ ዋቀሽ ዘጠኝ ሰው ዛሬ በልዩ ቅባት ከዚህ ጉባኤ ይነሳል እነኚህ ሰዎች ኢንተርናሽናል ነቢያቶች ናቸው 29 ሰው ሚሊየነር የሚባሉ የቢሊየነር የሚባሉ ከባድ የበረከት በር ከባድ አስመጪ ላኪ የሚሆን ትልልቅ ኢንቨስተሮች ከዚህ ጉባኤ ይነሳል 29 ሰው ነው ያልኩት እኔ ነኝ የሚል አንድ ሰው አለ ሚሊየነር መሆን የሚፈልግ መቦሳቀል ቡስቁልና የኛ አይደለም እጃችሁ ከፍ አድርጉት የኛ ወንጌል ያዳህየም ያኖር አይደለም በሐዋርያቶች መካከል ችግረኛ አልነበረም ነው ምሎ ከዛሬ ጀምሮ የበቆላ ጥያቄ ከናንተ ቤት ይሰበራል እስከ መቼ 40 በ60 እንኳን ገብቼ ምሞት ምን አረግልሃል ተሰቅለ ይሄ መሬት ማን ነው ሰፊ የተሰራ ዛሬ ማታ በኢየሱስ ክርስቶስ ስልጣን ኤላቫና ሞራዲያስ የርስቱ ባለቤት ኢየሱስ ስለሆነ የሚያምን ሰው አለ እየፈከርኩት አይደለም ወንጌል እየነገርኩ ነው ያለው እግዚአብሔር አይታችሁ የማታቁ በረከት ውስጥ ዛሬ ይከታችኋል ይሄ ለህይወት የተከፈለ ዋጋ ውስጥ እዚህ ምድር ላይ የምንኖረው ሁሉም እዛ ውስጥ ነው የተከፈለ እዛ ውስጥ ነው ያለው ጌታ ኢየሱስ ክርስቶስ በሰማይ ቤት ሰርቼልሃለሁ እዚህ ተሰቃይ የሚል ጥቅስ የለም ምድራዊ መቶ ይጥፍ ነው ሙሉ አይምገርማችሁ እዛ በተከፈለ ዋጋ በፈሰሰው ደም ሲወገር እና ቁምጣጤ ሲጠጣ ሲሞት ሁሉም ነገር መከራውን ችግሩን እዚህ የምታዩት ቡስቅልና ሁሉንም ነገር ይዞ ነው ወደ መቃብር የወረደ እዛ አስቀምጦ ከቀበረ በኋላ ራሱ ሌላ ሆኖ ተነሳ ወደ ሰማይ ወጣ አንድ ነገር ልንገራችሁ ተከፍሎልሃል ሊያሸማቅቅ የሚፈልግ ዛሬ ተመቷል ተከፍሎልሃል አትፍራ ተከፍሎልሃል እንዴት ገባለው አትበሉት